ዶክተር አብዱራህማን መሐመድ እባላለሁኝ። ጥርስ ህክምና ላይ ብዙ አመት ኦልሬዲ ሳገለግል ቆይቻለሁኝ። የኔ ተቋም አፍቲንክ ኦን ያረኩት በ2005 8ኛ ወር አካባቢ ላይ ጀምሮ ለተከታታይ 12 ዓመት ረጅም ዓመት ህዝቡን ሲያገለግል ቆይቷል። እዛኛው በፊት በነበርኩበት ተቋም ላይ ኦልሬዲ ያየኋቸው ክፍተቶች፣ የማህበረሰቡ ፍላጎት ሁኔታው እንደገና የጥርስ ህክምና አድቫንስመንቶችን በመመልከት ለተለያዩ ስልጠናዎችም ትሬኒንጎችንም ወደ ስፔሻሊቲን ወደ ውጭ በመሄድ እነዛን ሁሉ ያጠራቀምኳቸውን እውቀቶችን ይዤ በጣም ዘመናዊ የሆኑ ወቅቱን የዋጁ እንዲህ በኢሜጂንግ ሲስተም ሲቪሲቲ ኦር ፓኖራሚክ ኤክስሬ፣ ሴፋሎሜትሪክ ኤክስሬ የሚባሉ እና ከእንደገና ኢንትራኦራል ስካነርስ፣ ላቦራቶሪ ኤቭሪቲንግ በማሟላት ይህን የሚመስል ኦልሞስት ነጃሺ የጥርስ ህክምና ክሊኒክ ኤንድ ኢምፕላንት ሴንተር በሚል ብራንድ ኦልሬዲ ኦን አድርጌያለሁኝ። እንግዲህ ይህን ይመስላል። ኦኬ፣ ይሄ አድቫንስድ ዴንታል ሰርቪስን ለመስጠት ያነሳሳኝ ነገር ምንድን ነው? ህክምናው ላይ ብዙ ከመቆየት የተነሳ በተለይ ዴንታል ኢምፕላንትን ኢምፕረስ ሊያደርገኝ ምንድን ነው የዛሬ 20 ዓመትም 30 ዓመትም በአብዛኛው ሰው ጥርስ ለመተከል የጥርስ ሐኪም ቤት ሲሄድ ሁሉም ሰው ማለት ይቻላል ጥርሱን ለማስተከል ሲመጣ ዳይሬክት ባልሆነ መልኩ የጥርስ እንዲተከልለት የሚጠይቀው ኢምፕላንት ነው። ጎንና ጎን ያሉ ጥርሶቼን ሳትነካብኝ ቀጥታ በወለቀበት ቦታ አንድ ጥርስ ከወለቀብኝ አንድ ጥርስ ትከልልኝ ነው እያለ የሚጠይቀንና ኦልሞስት ዲስትራክሽን በለው እና ስለዚህ ከዛ አንጻር የሁል ጊዜ ምኞት የነበረ በጣም ረጅም በሮችን አንኳኳው። ሀገር ለቅቄ እንግዲህ ሌላ ዓለም ሄጄ ሌላው ዓለም የደረሰበትን ሳይንስ ቁጭ ብዬ ተምሬ ቴክኖሎጂንም ግራስፕ አድርጌ ይዤ መጥቼ በፋሲሊቲውንም ቴክኖሎጂን ሁሉ ነገር አሟልቼ ኦልሞስት ስራውን ኦን አድርጌ ጀምሬያለሁ። ሌላኛው ደግሞ አድቫንስድ ዴንቲስትሪን ስንከተል ኢምፕላንት ብቻ አይደለም፣ በኦርቶዶንቲክ ትሪትመንት ኦልሞስት እዚሁ ተቋም ላይ ኦርቶዶንቲስት ኦር ስፔሻሊስቱ ኦልሬዲ እዚሁ አሳይን አድርገናል። ሀገራችን ላይ ጥሩ ወይም ደግሞ ብቁ ከሚባሉት ባለሙያ የተሻለውን ሙያተኛ አሳይን አድርገናል። ሌላኛው ደግሞ በማክሲሎፋሻል ሰርጀሪ የሰርጂካል የሆኑ በኦፕራሲዮን መልኩ ማኔጅ መደረግ ያለባቸው ችግሮችን ማኔጅ የሚያደርግ ኦልሞስት በስራ ልምዱም በትምህርት ዝግጅቱም ብቁ የሆነ የማክሲሎፋሻል ሰርጅን ኦልሬዲ እዚሁ ቲም ውስጥ አዋቅረናል። ስለዚህ ተቋሙ የተከፈተው በጠቅላላ ሐኪም ሳይሆን ልምድ ባላቸው በስፔሻሊስቶች ነው የተዋቀረው ማለት ነው። ይሄን ይመስላል ያለው ነገር። ሌተስት ቴክኖሎጂ የምንለው አንደኛው ኢሜጂንግ ሲስተም ነው። ኢሜጂንግ ሲስተሙ ብዙ አሁን እኛ ሀገራችን ላይ ያሉ 2D ሲስተም ነው። ኦልሞስት ጎንና ቁመትን የምናይበት ኢሜጂንግ ሲስተም እንጂ ሴክሽናል ቪው ልክ እንደ ኤምአርአይ፣ ሲቲ ስካን የምንለው ሜዲካል ላይ ያለውን የህክምና እድገት ጥርስ ህክምናው ላይ ብዙ የለም። ስለዚህ አሁን እኛ ይዘን የመጣ ነው የ3D ኢሜጂንግ ሲስተምን ነው ኦልሬዲ ይዘን የመጣ ነው አንደኛው። ሁለተኛ ደግሞ ኢንትራኦራል ስካነሮችን ታካሚው እዚሁ ሆኖ አካላቶችን ስካን በማድረግ ሌላው ሀገር ላይ ያሉትን አድቫንስድ የሆኑ ላቦራቶሪዎችን አክሰስ እናደርጋለን። ግንዛቤው ምንድነው? ታካሚው ጋር ግንዛቤ ለመፍጠር ሙያተኛው ላይ የበለጠ ግንዛቤ መፍጠር ይፈልጋል እና ከተማችን ላይ ሀገራችን ላይ ያሉ ሙያተኞች መብቃት አለባቸው ብዬ አምናለሁኝ። እነሱ ከበቁ ማህበረሰቡም በቂ መረጃ ይኖራል ብዬ ገምታለሁ። ያው አሁንኛም እዚህ ወደ ፕላትፎርም የመጣ ነው አንደኛው ሙያተኛውንም ጭምር አድቫንስ ለማድረግም ነው እንደ መረጃም ከእንደገና ተገልጋዩ ታካሚውንም ጭምር እንደ አይነት ቴክኖሎጂዎቹ እኛ ሀገር ላይ ኦልሬዲ አክሰሰብል መሆናቸውንም ጭምር አናውንስ ለማድረግ ነው። ያገኙት እርካታ አፍተሮል በብዙ ውጣ ውረድ ኦልሬዲ እኛ ግራስፕ ያደረግናቸውን እውቀቶች ታካሚው በጣም ኮምፎርታብል በሆነ ገጽታውን ማስተካከል ነው ትልቁ ነገር። ስለዚህ ኦልሞስት በአብዛኛው አንድ እነዚህ ቴክኖሎጂዎች የሚያሟላንበት ምክንያት ምንም አይነት ሪስክ በማይኖርበት ሁኔታ ያለ ግምት ሳይሆን ሞር ሳይንቲፊካሊ ሜዠርድ በሆነ መልኩ ሰርቪሱን ስንሰጠው አውትከሙም በጣም የተሻለ እና የሚወደው ነው ብለን የምንገምተው። ስቲል እስካሁንም የሰራናቸው ታካሚዎች ላይ ያየነው በጣም የተሻለ ገጽታ፣ የተሻለ ምቾት ስቲል ሪኮል እያደረግን ያሉትን ታካሚዎች ፎሎ አፕ እናደርጋለን።
የመጣው ምንድን ነው? አንድ እዛ ቁጥር 1 ላይ የሚጎሉት የነበሩ ነገሮችን በተሻለ መልኩ ለማህበረሰቡ ተደራሽ በማድረግ ከእንደገና ደግሞ ዘመኑ የደረሰበትን ቴክኖሎጂዎችም ይዞ ከእንደገና በጠቅላላ ሐኪሞች ብቻም ሳይሆን ተቋሙ ሙሉ በሙሉ በስፔሻሊስቶች በማደራጀት ይህን ነው እንግዲህ የተለየ ልዩ ያደርገዋል ብለን የምንገምተው። በእኛ ተቋም በነጃሺ ቁጥር 1 እስከ 40 ሺህ እስከ 45 ሺህ የታከሙ ታካሚዎች አሉን። እነዛ ታካሚዎችን ሁሉ አናውንስ እያደረግን ነው። እንግዲህ ወደ ተሻለው ሴታፕ ወደ ተሻለው ቴክኖሎጂ በተደራጀው የነጃሺ ኬር ስፔሻሊቲ የጥርስ ሕክምና ቁጥር 2 ላይ ኑና አገልግሎቱን ውሰዱ የሚል ነው መልእክት ያለው። በስተመጨረሻም ነጃሺ ስፔሻሊቲ የጥርስ ሕክምና ማዕከል የሚገኘው ከቤቴል ወደ መንዲዳ በሚወስደው መንገድ ላይ ኮልፌ ቀራኒዮ ክፍለ ከተማ ፍርድ ቤት ጎን በሚገኝ ህንፃ ላይ 2ኛ ፍሎር ላይ በተንጣለለ መልኩ አገልግሎቱን ለመስጠት ተዘጋጅቶ እየጠበቀ ነው። መታችሁ አገልግሎቱን እንድትወስዱ እንጋብዛለን።